የተባበሩት አረብ ኤሚሬትስ በየመን የነበራትን ተልዕኮ በፈቃደኝነት ማቆሟን አስታወቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ታህሳስ 21 ቀን 2018 የዕለቱን ዜና ይዘንላችሁ ቀርበናል። አብራችሁን ቆዩም። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር በየመን ግዛት ውስጥ ሲንቀሳቀሱ የነበሩ የጦር ክፍሎቿ ተልዕኳቸውን ማጠናቀቃቸውንና በፈቃደኝነት ለቀው መውጣታቸውን በይፋ አስታውቃለች። የአቡ ዳቢ መከላከያ ሚኒስቴር እንዳለው ከሆነ በየመን ውስጥ የነበሩት የጸረ ሽብር ግብረ ኃይሎች የተሰጣቸውን ተልዕኮ በስኬት አጠናቀዋል። በዚህ መሰረት ኃይሎቹ ከየመን ግዛት እንዲወጡ የተወሰነው በሀገሪቱ ፍላጎትና በፈቃደኝነት መሆኑንም ገልጿል። ይህ መግለጫ የወጣው የየመን ፕሬዝዳንታዊ ምክር ቤት የተባበሩት አረብ ኤሚሬትስ ኃይሎች በ24 ሰዓታት ውስጥ ለቀው እንዲወጡ ካዘዘና ሳዑዲ አረቢያ ለአቡ ዳቢ ጠንካራ ማስጠንቀቂያ ከሰጠች ከጥቂት ሰዓታት በኋላ ነው። ይህም የኤሚሬትስ የፈቃደኝነት መግለጫ በዲፕሎማሲያዊ ጫና የወጣ ሊሆን እንደሚችል ተገምቷልም። የየመን መንግስት የኤሚሬትስ ወታደራዊ እንቅስቃሴ ብሔራዊ ሉዓላዊነቱን እንደ መጣስ ሲቆጥረው የቆየ ሲሆን ዛሬ የጋራ መከላከያ ስምምነቱን መሰረዙና የአስቸኳይ ጊዜ አዋጅ ማወጁም ይታወሳል። የኤሚሬትስ ኃይሎች መውጣት በየመን የውስጥ ፖለቲካና በሳዑዲና በኤሚሬት ግንኙነት ላይ ትልቅ ለውጥ ያመጣል ተብሎም ይጠበቃል። የጸረ ሽብር ግብረ ኃይል መውጣት በደቡብ የመን ያለውን የጸጥታ ሁኔታ እንዴት ሊቀይረው እንደሚችል ተንታኞች ሀሳባቸውን እየሰጡም ይገኛሉ። በተለይም በኤሚሬትስ ድጋፍ የሚንቀሳቀሰው የደቡብ የሽግግር ምክር ቤት ወይም ኤስቲሲ ቀጣይ እጣ ፈንታ የብዙዎች ትኩረትም ሆኗል። ዜናውን ያጠናቀረው ሀሩር ሚዲያ ነበር። ዜናውን ያቀረብኩላችሁ ዜዷ ቲዩብ ነኝ። በቀጣይ ፕሮግራም እስከምንገናኝ ቸር ሰንብቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ቤተሰቦች አዳዲስ መረጃዎች እንዲደርሳችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።